ኢዮብ ተካልኝ ናቸው። ከአሜሪካ ከመመለሳቸው በፊት እየዛቱና እያስጠነቀቁ በኢቲቪ ታይተዋል። ኢዮብ ተካልኝ ከሽብርተኞች ጋር ተገናኝቼ ተመለስኩ ሲሉ እንሰማቸዋለን። የብሔራዊ ባንክ የኢትዮጵያ መንግስት ማንኛውንም እርምጃ ከመውሰድ የሚቆጠብ አይሆንም። ኢዮብ ተካልኝ ናቸው። ከአሜሪካ ከመመለሳቸው በፊት እየዛቱና እያስጠነቀቁ በኢቲቪ ታይተዋል። ከ3 ሳምንታት በፊት ወደ ቤጂንግ፣ ከ2 ሳምንታት ቀደም ብሎ ደግሞ ወደ ዋሽንግተን ዲሲ ያቀኑት ኢዮብ የብሔራዊ ባንክ ገዢ ከሆኑ በኋላ ዓለምን ወደሚገዙት ቻይናና አሜሪካ ተጉዘዋል። በተለይ የቻይናው ጉዟቸው በኪሳራ የተደመደመ መሆኑን መዘገባችን አይዘነጋም። ብድር መክፈያ ዘመን አራዝሙልን ብለው የተማጸኗቸው ቻይናዎች እንኳን ደህና መጣ ብለው እንዳልተቀበሏቸው ሁሉ ደህና ግባ ብለው አልሸኟቸውም። በዋሽንግተን የነበራቸው ቆይታም ቢሆን ከአሜሪካ መንግስት ጋር የረባ መደራደርም ሆነ መነጋገር ባይፈጽሙም አነጋጋሪ ነገር ግን አላጣውም። የእሳቸውን አነጋጋሪ ንግግር ተከትሎ ብዙ ነገሮች እንዲነገሩ በር ከፍቷል። ያወሩት ስለ ዶላር መንዛሪዎች ነው። እሳቸው ህገወጥ ይሏቸዋል። ህገወጥ ብቻ ሳይሆን ሽብርተኝነትን በገንዘብ የሚደግፉ በእሳቸው አገላለጽ ቴሮሪዝም ፋይናንሲንግ ላይ የተሰማሩ ናቸው ብለዋል። እነዚህን ሰዎችም በአካል እንዳገኟቸው ተናግረዋል። እንዳስጠነቀቋቸውም ተሰምቷል። እንዳም ሆኖ ስለ ዶላር መንዛሪ ባለስልጣናትና ስለ ባንክ ፕሬዝዳንቶች ሽርክና ይናገራሉ ተብሎ አይጠበቅም። በአንድ ወቅት በዚያ ሻቢያና ብልጽግና ከአንድ ሰፌድ እንዝገን ብለው በፍቅር እፍ ባሉበት ሰሞን በዚያ ፈንዲሻ በሚያጓርስ ኬክ በሚያቋርስ ቀለበት በሚያሳስር ፍቅር ውስጥ በነበሩበት ወቅትና በኋላ በሰሜን አሜሪካ የከፈቷቸውን የዶላር መሸመቻዎች ያብራራሉም ተብሎ አይታሰብም። በዚህ ዝግጅት እነዚህን ጉዳዮች አንስተን እናስታውሰን ማን ነው ሌባ ማንስ ነው ህገወጥ እንላለን። ሰሞኑን በተለይም ከባለፈው ሐሙስና ረቡዕ ጀምሮ የአንድ ዶላር ዋጋ 175 ብርን ተሻግሮ ታይቷል። ይህ ሽያጭ በተለይ አሜሪካ በሚካሄድ የጥቁር ገበያ ልውውጥ ላይ እንጂ አዲስ አበባ እዚያ ብሔራዊ ቲያትር አካባቢ ከኢትዮጵያ ሆቴሉ ዙሪያ ብቻ አይደለም። ጥያቄው አሜሪካ ላይ መንግስት በምን መንገድ ዶላር መንዛሪ ሆኖ ዘለቀ የሚለው ብቻ አይደለም። በመሰል መንገድ ዶላር እየሸጡ ናቸው ባላቸው ላይ እርምጃ እንደሚወስድ እየዛተ ነው። አሁንም ጥያቄው ዶላር አሜሪካ ውስጥ የሚዘረዝሩ ሰዎችን $1 በ175 ብር የሚሸጡትን መንዛሪዎች የት አግኝቶ ይቀጣቸዋል የሚለው ብቻ አይደለም። ይህንን ጉዳይ የተመለከቱ አንድ የፋይናንስ ጉዳዮች ባለሙያ ጉም ለመጨበጥ ከመሞከራቸው በፊት እዚያው አገር ቤት የባንክ ፕሬዝዳንቶች ከአስመጭና ላኪዎች ጋር የሚሻረኩበትን ዶላር ለምን አይቆጣጠሩትም ብለው ይጠይቃሉ። ገበያ ይወስናል እንዳላላችሁ ጠመንጃ ይነሳል ሲባል አይጋጭባችሁ ምን የሚልን ጥያቄ ከቁም ነገር የማይቆጥሩት ሰዎቹ ለሁሉም ጠመንጃ መምዘዝ የሚወዱት ነውና ለዚህም የውጭ ምንዛሬ ነክ ወንጀል ጉዳይም የማሰማራው የጸጥታ ተቋማትን ነው ብሏል። ሸዋሮቢት ላይ አራስን በድሮን ቦምብ እንደመግደል ሁሉ ቀላል የመሰላቸው ብልጽግናዎች በአሜሪካ ውስጥ የሚደረግን ልውውጥ በጦር ሰራዊት ስለማስቆም እየዛቱ ነው። ይሳካላችኋል ወይ የሚለውን ስንመለከት ኢዮብ ተካልኝ ከሽብርተኞች ጋር ተገናኝቼ ተመለስኩ ሲሉ እንሰማቸዋለን። ሽብርተኞቹን በማስመልከት የተናገሩት መዘዘኛ ነገር ከብልጽግናዎች አንደበት ከሚወጡ አደገኛ መልእክቶች መካከል ሆኖ የሚታለፍ ብቻ አይደለም። ይህንን ጉዳይ ከብልጽግና የባሱ የኢትዮጵያ ጠላቶች ቢሰሙት ደግሞም ስዊፍት ለተባለው የባንኮች ቴሌኮሙኒኬሽን ኩባንያ ቢጠቁሙ የሚደርሰው አድገራዊ ኪሳራ ጥቂት አይደለም።